እጮኛዬን ልከስ ነው የመጣሁት እና ማመልከቻ ቢጽፍልኝ ይጻፋል። ምን ችግር አለው? ስራችን አይደል? መሆኑ ግን ምን ብዬ ነው የምጽፍልሽ? ፍቅረኛዬ ለረጅም ጊዜ አብረን ከቆየን በኋላ የልጅነት ወዜ መጥጥ አድርጎ አልፈልግሽም አለኝ። በቃ አልበቃም። ደግሞ የሚገርመውት እኮ አስረግዞኝ ነው በቃ አልፈልግም ሂጂ ያለኝ። አይገርመውት? አንድ ቤት ትኖሩ ነበር? ኧረ በፍጹም እና በየቤታችን ነበር የምንኖረው። ታዲያ እንዴት ብለሽ ነው የምትከሽው? የልጅነት ወዜን ከመጠጠ በኋላ ደና የነበርኩትን ልጅ አስረግዞ ልጅን የሚያክል ነገር አሸክሞኝ እንዴት ነው የማይከሰሰው? ደግሞ የሰው ሚስት አፍቅሮ ስለመጣ አይበቃኝም ማስጨረስ ወይ ጠበቃ ደግሞ ልጨርሳ? አላስጨርስሽም። ባይሆን የጉንፋን ቫይረስ በሞላበት ቤት ውስጥ በገባም ጉንፋን አይዘኝም ያልሽው ለሳይንቲስቶቹ ሾክ ብትይ ለአንቺም ለልጅሽም ገንዘብ ማግኛ ለኛም አዲስ መፍትሄ